የቁጥር መስመርን በመጠቀም ከዚህ በታች የተሰጡትን ንብብር ቁጥሮች ልዩነት ፈልጉ ይላል። የቁጥር መስመርን በመጠቀም ነው አሁን የሚለው። ስለዚህ ያለንን ስፔስ በደንብ እንጠቀማለን። ይሄንን እንዴት ነው የምንሰራው? ይሄንን እንስራ። ምንድነው የምናደርገው? መጀመሪያ ይሄን 2/3 ያው ከታች ያለው ታህት 3 እና 2 ነው። ይሄን 3 እና 2 ወደ ተመሳሳይ ታህት መቀየር አለብን። ያ ማለት የ2 እና የ3 የጋራ አካፋይ 6 ነው። ስለዚህ ይሄን 6 ለማምጣት ይሄንንም በ2 ይሄንንም በ2 ሁለተኛ እናበዛለን ማለት ነው። ይሄን ደግሞ 6 ለማምጣት ይሄንንም በ3 ይሄንንም በ3 ሶስተኛ እናበዛለን ማለት ነው። ስለዚህ ይሄ ጥያቄ ሲቀየር ምን ይሆናል ማለት ነው? ይሄን በ2 4 ስድስተኛ ሲቀነስ ይሄን በ3 3 ስድስተኛ ይሆናል ማለት ነው አይደለ? ስለዚህ ይሄ ማለት ደግሞ በቁጥር መስመር ላይ ስንሰራው ይሄ በ0 እና በ1 መካከል የሚገኝ ቁጥር ነው። ስለዚህ በ0 እና በ1 መካከል የሚገኘውን ቁጥር 6 እኩል ቦታ እንከፍላለን ማለት ነው አይደለ? አሁን እንዲህ እናደርግና ይሄ 0 ከሆነ ይሄ 1 ከሆነ ከዛ ይሄንን እኩል 6 ቦታ እንከፍለዋለን። ምክንያቱም 1/6ኛው መደብ ይሆናል ማለት ምድብ ይሆናል። ዩኒት 1/6ኛው ዩኒት ትሆናለች። ከዛ ይሄ 5 መስመር ላይ የሚያስፈልገው 1 2 3 4 5። ስለዚህ እያንዳንዱ አሁን እቺ ስንት ናት ማለት ነው? 1/5 ነው የሚሆነው ማለት ነው። አሁን ይሄ ምድብ እቺኛው አንዷ ምድብ 1/6 ነች። ይሄም 1/6 1/6 1/6 1/6 1/6። ስለዚህ ከዚህ እስከዚህ 1/6 ከሆነ ከዚህ ይሄ ደግሞ 2/6 3/6 4/6 5/6 6/6 6/6 ማለት 1 ነው። ስለዚህ ከዚህ እስከዚህ ያለው መጣ ማለት ነው አይደል? ይሄ 1 ነው የሚሆነው ማለት ነው። አንድ በድፍን ቁጥር 1 የሆነውን በክፍልፋይ ደግሞ መልሰን በብዙ በፈለግነው ነገር መከፋፈል እንችላለን ማለት ነው። ስለዚህ አሁን ምንድነው የምናደርገው? መጀመሪያ ከዜሮ ተነስተን 4/6 እንሄዳለን። 4/6 ማለት ደግሞ ምን ማለት ነው? 4 ሲባዛ በ1/6 4 ስቴፕ ነው የምንሄደው ማለት ነው። 4 ምድብ ነው የምንሄደው ማለት ነው። 4/6 ማለት 4 ምድብ ነው የምንሄደው ማለት ነው። ስለዚህ ስንት ነው የሚሆነው? ይሄ 1 2 3 4 ይሄ ስንት ነው? 4/6። እሺ እዚህ ጋር ከደረስን በኋላ ደግሞ አሁን 4/6 ላይ ከደረስን በኋላ ከላው ላይ 3 ደግሞ ወደ ኋላ እንመለሳለን ማለት ነው። አሁን 4/6 ላይ ደረስን አይደል? በቃ ወይም ደግሞ ይሄን መተው ትችላላችሁ። አሁን ይሄንን ትታችሁ 4/6 ላይ ቀጥታ ከመጣችሁ ከዜሮ ቀጥታ 4/6 ላይ ከመጣችሁ በኋላ ከዛ 3 ምድብ ወደ ኋላ ትሄዳላችሁ ማለት ነው አይደል? እንደዛም ትችላላችሁ። ስለዚህ 3 ምድብ ወደ ኋላ ስትመጡ 1 2 3 እዚህ ጋር ስትደርሱ እቺ የቀረችዋ እዚህ ጋር እቺ 1/6 ነች ማለት ነው አይደል? ይሄ 1/6 ይሄ 2/6 ይሄ 3/6 ይሄ 4/6 ይሄ 5/6 ይሄኛው ደግሞ ስንት ነው? 1 ወይንም ደግሞ 6/6 ነው የሚሆነው ማለት ነው። ስለዚህ የዚህ መልስ አሁን ከምን ጀመረ? ከ4/6 መሀል ላይ ያቆመ። ይሄው ቀስቱ የሚናገረው ይሄ ማለት አሁን ሌላ ተማሪ አሁን ብታሳዩት እንደዚህ ነው። ይሄ 4/6 ሲቀነስ 3/6 ነው ብሎ ይናገራል። ለምን ከስንት ጀመረ? ከዚህ ጀመረ። ያው የጀመረበት ስንት ምድብ ሄደ? ወደ ኋላ 3 ምድብ ሄደ። ከዛ ይሄንን እንደዚህ ማስቀመጥ ይቻላል። አሁን ስለዚህ መልሱ ስንት ይሆናል ማለት ነው? 1/6 ይሆናል ማለት ነው። ጥሩ። ቀጣዩን ጥያቄ ደግሞ እንስራ። እሺ ቀጣዩን ጥያቄ ደግሞ ስንሰራ እዚህ ጋር ምን አለ? ሁለቱ እነኚህ ተመሳሳይ መሆን አለባቸው። ስለዚህ 10 መሆን አለበት። ምክንያቱም የ2 እና 5 ብቸኛ ቁጥሮች ናቸው። 2 ብቸኛ ቁጥሮች ከተሰጡን ደግሞ ዝም ብለን ማባዛት ነው። ስለዚህ ይሄንን ስንቀይረው ይሄንን በ2 ሁለተኛ ይሄን ደግሞ በ5 አምስተኛ ስለሆነ የምናበዛው ይሄን ጥያቄ ሲቀየር -8 10ኛ ሲቀነስ 5 10ኛ ይሆናል ማለት ነው።
ይሄ ማለት በዜሮ እና በኔጌቲቭ አንድ መካከል ነው ያለው ማለት ነው አይደል? ይሄ ጥያቄ አሁን የምንሰራው ይሄኛውን ጥያቄ ነው። ስለዚህ በዜሮ እና በኔጌቲቭ አንድ መካከል ነው ያለው። ስለዚህ እንዲህ እናደርጋለን። እዚህ ጋር ዜሮ ነው፣ እዚህ ጋር ደግሞ ኔጌቲቭ አንድ ነው። ከዛ 10 እኩል ቦታ ስንከፍል 9 ነው አይደል የሚሆነው? ይሄው። ስለዚህ ይሄኛው እያንዳንዱን አሁን እንጻፍ ብንል ምንድነው የሚሆነው? ኔጌቲቭ 1 10ኛ፣ ኔጌቲቭ 2 10ኛ፣ 3 10ኛ፣ እሺ ከዛ እቺኛዋ ደግሞ ኔጌቲቭ 1 ትሆናለች። ይሄ ይቀራል ማለት ነው። አሁን ምንድነው የሚለው ኔጌቲቭ 8 10ኛ ላይ ከደረስን በኋላ መሄድ እንችላለን። አሁን እዚህ ጋር ይሄ ኔጌቲቭ 2 ከሆነ አሁንም ይሄንን መልሰን እኩል 10 ቦታ እንከፍለዋለን ማለት ነው አይደለ? አሁን ይሄንንም በኔጌቲቭ 1 እና በኔጌቲቭ 2 መካከል ያለውንም እንደዛው እኩል ስንት ቦታ እንከፍለዋለን? እኩል 10 ቦታ እንከፍለዋለን። አሁን እነኚህን ዋና ዋናዎቹን እንያዝ እዚህ ጋር። ከዛ ይሄንን እኩል 10 ቦታ እንክፈለው። ስለዚህ 1 4 5 6 7 8 9 እንበልና እዚህ ጋር እነኚህን እያንዳንዳቸውን ኔጌቲቭ በኔጌቲቭ እናስቀምጣ። ኔጌቲቭ 1 10ኛ ይሄ ማለት እኮ ኔጌቲቭ 1 ሙሉ እንደማለት ነው። ኔጌቲቭ 1 ሙሉ እያለን የምናነበው ማለት ኔጌቲቭ 1 ሙሉ 1 10ኛ ማለት እኮ ነው። ይሄን ስናነብ ማለት ነው አይደል? አሁን ከዚህ በመነሳት ኔጌቲቭ 1 ሙሉ 2 10ኛ፣ ኔጌቲቭ 1 ሙሉ 3 10ኛ እያለ ነው የምናነበው ከዚህ በኋላ ያሉትን አይደለ? አሁን ምንድነው የምናደርገው? ከዚህ በመነሳት ወደ ኋላ 5 ምድብ መሄድ ማለት እኮ ነው አይደለ? ግድ ነው የሚለን ማለት ነው። ስለዚህ 5 ምድብ ወደ ኋላ እንሄዳለን። ከዚህ በመነሳት በጥቁር ላድርገው 1 2 3 4 5 ስለዚህ ኔጌቲቭ 1 ሙሉ ስንት ሆነ ማለት 3 10ኛ ሆነ ማለት ነው የዚህ መልስ። ይሄ ደግሞ ስንት ነው የሚሆነው ማለት ነው? ሁለቱ ተባዝቶ ይሄ 10 እና 10 በ1 10 13 10ኛ ኔጌቲቭ 13 10ኛ ይሆናል ማለት ነው አይደል? ኔጌቲቭ 13 10ኛ ይሆናል። ይሄንንም ስንሰራው 10 የጋራ ይሆንና ኔጌቲቭ 8 ኔጌቲቭ 5 ሲሆን ኔጌቲቭ 13 10ኛ ይሆናል። ስለዚህ ይሄንን እንደዚህ ከከፈልን በቀላሉ መልሱን ማግኘት ይቻላል ማለት ነው አይደለ? ግልጽ ነው። ከኔጌቲቭ 8 ከኔጌቲቭ መጀመሪያ ይሄንን ለማግኘት በዜሮ እና በኔጌቲቭ 1 መካከል ያለውን እኩል 10 ቦታ ከፈለን። ከዛ እኩል 10 ቦታ ከከፈለን በኋላ እንደዚህ ያደረገን ከማን ጀመርን? ከዚህ በመነሳት እያንዳንዱን ቁጥር ጻፍን። ከኔጌቲቭ 8 10ኛ በመነሳት ይሄን ያህል ሂዱ ይለናል። እንደዚህ ስንሄድ ምን ሆነ? አሁን ወደ በኔጌቲቭ 2 እና በ1 መካከል ገባ አይደለ? መልሱ እንደዛ ነው የሚገባው። ለምን ስንት ምድብ ሄዱ ይለናል። አሁን እስከዚህ ቢሆን የሚሄደው ስንት ምድብ ነው የሚሆነው? 1 2 ነበር። አሁን ይሄ 5 ነው የሚለው 5 በ1 10ኛ 5 ምድብ ወደ ኋላ እቺ ምድቡ ብዛት ነች አይደል? 5 ጊዜ ሄደ። ስንት በየትኛው መደብ 1 10ኛውን ይላል። ስለዚህ እዚህ ጋር አቆመ። አሁን ከእንደገና ኔጌቲቭ 2 ብለን ከኔጌቲቭ 1 እስከ ኔጌቲቭ
ሁለት ያለውንም እኩል 10 ቦታ እንከፍለውና ዝም ብለን ነው የምንቆጥረው ማለት ነው። እንቆጥርና ልክ እዚህ ጋር ከደረሰ በኋላ ግን ምንድነው የምናደርገው? ኔጌቲቭ 1 ሙሉ 3 አስረኛ እንላለን ማለት። ከዛ ይሄን ስናበዛው ደግሞ ኔጌቲቭ 13 ስንት አስረኛ ማድረግ ትችላላችሁ። 0.8 ኔጌቲቭ ከዛ እዚህ ጋር ሲቀነስ በ0.5 ማለት ነው። ይሄንን እዚህ ጋር ከደረስን በኋላ በ0.1 በ0.1 እያንዳንዱ ምድባው 0.1 ነው። 0.1 0.1 ምክንያቱም 1 አስረኛ ማለት 0.1 ስለሆነ ማለት ነው።